አድርገህ ልትገላት ነው? ዛሬማ ልገላት ነው። መንገድ ላስቀራት። እሺ ልገላት። ህይወቷን አበላሽ። ህይወቷን አበላሽ። ለስንት ጊዜ ነው የተቀመጥነው? ለስንት ዓመት? ለረጅም ዓመት ነው። ለረጅም ዓመት። ሃይማኖቷ ምንድን ነው? ኦርቶዶክስ ናት። እሺ ከዛ አውጥቼ ወጣችና ደግሞ ወደ ጴንጤ ገባች። እሺ ምስቅልቅሏን እያወጣሁ ግራ እያጋባኋት በቡና ተጠግሜ ነው የገባሁት። እሺ ማናት? መተት ነህ? ድግምት ነህ? መስተፋቅር ነህ? ድግምት ምኗ ላይ ነው የተደገመው? ምኗ ላይ ነው የተደገመው? ጭንቅላቷ ላይ። አንድ ጭንቅላቷን ይዣለሁ። ሁሉ ነገሯን ይዣለሁ። እሺ ሁሉ ነገሯን በቃ ዛሬ ባይጸለይላት ኖሮ ምን አድርገህ ልትገላት ነበር? ልበላት፣ መንገድ ላይ ልበላት ነበር። ምን አድርገህ ልትበላት ነው? በምን ልትበላት ነው ያሰብከው? በመኪና። በጣም ይገርማችኋል። ከተኛው ጊዜ በላይ ይሄ ጊዜ እጅግ ጸሎት የሚያስፈልግ ጊዜ ነው። በተለያየ ያላችሁ ሰዎች መተት፣ አስማት፣ ድግምት፣ ቀራንቦ፣ ተራ ወሬ፣ የመንደር ግሩፍ ተደራጅቶ መንገዳችሁ ላይ ሊቆመውን ዛሬ ኢየሱስ አፈርሻለሁ አለ። አሜን ያለ ሰው ዛሬ ፈረሰ በኢየሱስ ስም። መጣቻት ና ወደዚህ እየጮክ ነው ወደዚህ በዚህ ሴት ላይ ለ10 ዓመት ተቀምጬዋለሁ። አሰቃይቻታለሁ። ከዛሬ በኋላ እኔ 10 ሚሊዮን አጋንንት አልቻልኩትም። አሁን ከሷ ላይ ወጥቼ ወደ ሲኦል እሄዳለሁ። ለዚህ ምልክት እንዲሆን 5 ጊዜ እጮሃለሁ። 5 ጊዜ እጮሃለሁ። 1 2 3 ቀጥል። ግራ የሚያጋባችሁ ሰዎች፣ በተለያየ ነገር የተዘጋባችሁ በር ዛሬ ተከፍቷል። ዛሬ ተከፈተ።